ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች በክፍል 7 የሱፍ አበባ ትረካችን ጓድ መንግስቱ እና ተፈሪ በንቲን አስወግደው ስልጣኑን በሙሉ መጠቅለላቸው አይተናል። ይህም ለኢህአፓ ትልቅ ስጋት ሆኗል። ኢህአፓ በደርግ ውስጥ የሰገሰጋቸው አባሎቹ ተለቅመው ተረሽነዋል። ቀጥሎስ ምን ይፈጠር ይሆን? በክፍል 28 አብረን እንከታተል። የሱፍ አበባ በሀብታሙ አለባቸው። የሌተናል ኮሎኔል መንግስቱ ኃይለማርያም የተሳካ መፈንቅለ መንግስት ከተካሄደ 3 ቀናት ማለፋቸው ነው። ቢታንያ ገና በማለዳ ከእንቅልፍ የቀሰቀሰች ሽሮ ሜዳ አሜሪካን ኤምባሲ አጠገብ ወዳለችው የሴቶችና ህፃናት ክሊኒክ እንደወስዳት ነበር። በዚያውም አዲስ አበባ ዩኒቨርሲቲ 6 ኪሎ ግቢ ጎራ ብላ በሚቀጥለው መንፈቅ ዓመት ትምህርቷን ለመቀጠል ማመልከቻ ታስገባለች። እንደማይሆን ልቧ የነገራትን መሞከሩን መርጣለች። ወይዘሮ ማስተዋልን ለማስደሰት ብቻ ያደረገችው እንደሆነም አውቃለሁ። ከእንግዲህ ዲግሪ ልጄ ነው መነሳንሴ ደግሞ ባሌ ሰመረ ማንደፍሮ። ቤቲ ለሸዋዬ ነግራት ሸዋዬ ላይ ነግራኛለች። ልክ እንደነቃው ወዲያው ትዝ ያለኝ የኮሎኔሉ ድርጊት ነው። ሰውየው በማግስቱ ጭፍጨፋ ለመጀመራቸው አስገርሞኛል። የዝግጅት ጊዜ እንደሚያስፈልጋቸው ግን አላጣሁትም። ዝግጅታቸውም ጥቂት ቀናት እንግፋ ቢል ሳምንታት ሊወስድ እንደሚችል ገመትኩ። አንድም ተስፋ አይታየኝም። የትንፋሻችን መቆየት የቀናት ጉዳይ ነው። ማምሻም እድሜ ነው። ለኔ ችግር የለውም። ጭንቀቴ ለፍቅረኛዬና ለልጄ ነው። ተነስቼ ልብሴን ለባበስኩ። ዛሬ የኮሎኔል መንግስቱ ቡድንና መኢሶን የድጋፍ ሰልፍ መጥራታቸው ሙሴ ባሊ ትናንት ምሽት መጥቶ እንደቀልድ ነግሮናል። ስለ ጭፍጨፋ ዝግጅቱ ጭምር ፍንጭ ሰጥቶናል። በተለይ መኢሶን ወገቡን ታጥቆ ለበቀል ሽር ጉድ ማለቱን ተያይዞታል። ሙሴ ባልዲ የአንድን ቀን ሙሉ ስልጠና ወስዶ ሲመለስ ነበር ወደኛ ጎራ ያለው። አናርኪስቶችን መንጥሮ መደምሰስ በሚቻልበት ስልት ላይ ያተኮረ ስልጠና ነበር። ጎራዴው እየተሳለ እንደነበር ገባን። የወንድ ልጅ እናት ታጠቂ በገመድ ልጅሽን አሞራ እንጂ አይቀብረውም ዘመድ። የዛሬ ዓመት የተለቀቀው ያያሌው መስፈን ዜማ ምንም ስሜት አይሰጠኝም ነበር። አሁን ስሰማው ግን ትርጉም ይሰጠኝ ያዘ። ይህ በተራው ፍርሃት ይለቅብኝ ጀምር። እነቀን ያውቁ የሀፓና ማዕከላዊ ኮሚቴው አሁንም አዲስ አበባ ናቸው። ባለፉት 4 ቀናት በከባድ ድንጋጤ በመመታታችን ይህ ነው የሚባል ግንኙነት አላደረግንም። የተሰጣ ጽፋም ይሁን የተሰራ ስራ የለም። ለነገሩ ኢህአፓ አሁን የፖለቲካ ፓርቲ መሆኑ ቀርቷል። ሙሉ በሙሉ ወታደራዊ ተቋም ሆኗል። ልቤ ተሰበረ። አጥቅቶ መከላከል ባዶ ራስ ያፈለቀውን ባዶ ስልጤው ውጤቱን አየነው። መጸዳጃ ቤት ሆኜ ብስልስል አልኩ። ፊቴን ታጥቤ ስወጣና ስልኩ ሲንጫረር አንዶና ደስ የማይል ስሜት ተሰማኝ። ሁለቴ እንደተጫረረ ቢታንያ አስታነሰው ሰማኛል። አጭር ነገር ተነጋግራ ወደኔ ተጣደፈች። ሰሙዬ ያንተ ነው ስትለኝ ሷም ደስ አላላትም። በዚህ ቀውጥ ጊዜ የሚደወል ስልክ ለበጎ እንደማይሆን ተሰምቶናል። ሄጄ አነሳሁት። የዶክተር ተስፋዬ ደበሳይ ድምጽ መጣ። ሰላምታ መለዋወጥ፣ የኮድም ይሁን የይፋ ስም መጠራራት፣ መልካም ምኞት መሰጣጣት የለም። ትንፋሽታለና አጭር በሚስጥር የተሰወረ የመልእክት ነግሮኝ ስልኩን ዘጋ። እንደቆምኩ ወዲያው ተረጎምኩት። ልክ 7 ሰዓት ሲሆን በሳሪስ መንገድ ስብስቴ ነጋሲ አንደኛ ደረጃ ትምህርት ቤት ትሄዳለህ። እዛ ስትደርስ መኪናህን አቁመህ ውረድ። ፊት ለፊት ነጭ
ኖራ የተቀባ መኖሪያ ቤት አለ። በጀርባ በኩል አንድ የዘይትና የቅባት ሱቅ አለ። እዛ ስትገባ ትንሽዬ ሴት ልጅ አላምረው ነኝ ስትላት ትቀበላለች። አብራት ወደ ውስጥ ሄድ። ትዕዛዙን እንደንክብል ዋጣርኩት። ለምን እንዴት ብሎ መጠየቅ የኢሃፓ ባህል አይደለም። ያለ መሪ የቀረው ኢህአሰ ግን ትቶታል። እርግጥ ለዶክተር ተስፋዬ ያለኝ ክብር በጣም ቀንሷል። ሁለት ምክንያታዊ ሆኑ አይሆኑ ያላሰብኩባቸው ምክንያቶች አሉኝ። በሰኔው የማዕከላዊ ኮሚቴ ስብሰባ ላይ ዶክተር ተስፋዬ አሲምባ ሄዶ ስለነበር አልተገኘም። ገቨርዲኒዝም ጽሑፌን አቀረብኩ። ቅጽበታዊ ተጽዕኖ አሳድሮ ለውጥ አስከተለ። ለድርጅትና ለሀገሬ አንድ ትልቅ ስራ እንደከወንኩ ተሰምቶኝ ነበር። ሙሉ ለሙሉ ተቀባይነት አግኝቶ ወደ ውሳኔ ስንሄድ ይህ ነው የሚባል ክርክር አልገጠመኝም። ማዕከላዊ ኮሚቴውን እና ዋና የፓርቲ ኮሚቴዎች ወደ አሲምባ ይወጣሉ። የድርጅቱ ስትራቴጂካዊ ጥቅም ያላቸው ንብረቶች፣ ጥሬ ገንዘብ በሙሉ አብሮ ይጓዛል። የዚህን ውሳኔ አፈጻጸም አጥንቶ የሚያቀርብ አንድ ኮሚቴም በዛሬው ዕለት ይሰይመናል። ኢሳያስና እኔ ከስብሰባ መልስ ምድር ቤታችን ስንደርስ ከሸዋዬና ከደጀኔ ጋር እቅፍ ብለን ደስታችንን አበሰርናቸው። ኢሱ፣ ሸዋ፣ ደጀን ብዙ ታግለን ተሳክቶልናል፣ ደስ ይበላችሁ። ትክክለኛው ፋኖ ተሰማራ ይህ ነው። ፍንድቅ አልኩ። ሶመሬ ተስፋ አለመቁረጥን ስላስተማርከኝ እወድሃለሁ። ኢሳያስ ጀርባዬን እየጠበጠበ አወደሰኝ። አራታችንም ቢታንያን ጨምረን ወደ አርማጭሆ ውልቅ ነው። በፍጹም መለያየት የለብንም። ሸዋዬ ጨመረች። ቢታንያን ስነግራት አንድ ቅድመ ሁኔታ ከተሟላላት ደስተኛ መሆኗን ነገረችኝ። ከባሌ ጋር እስካልተለያየው ድረስ ተስማማች። ገራዥ ውስጥ የቆሙ መኪናዎችን በሙሉ ጠግነን ለማዘጋጀት ተስማማን። የሜሶኖችን መኪናም አንተዋትም። በደረሰችበት ቦታ ተተናት እንሄዳለን እንጂ እዚያ ቆመናት አንሄድም። ቃላችን ነው። ጌታቸው ማሩ፣ ጸለቶ ሕዝቅያስና ኢሳያስ ናቸው በኮሚቴነት የተመረጡት። ጥናታቸውን ሲሰሩ ኢሳያስ ወሳኝ ሚና ነው የሚጫወተው። ስራቸውን ጨርሰው ለነሐሴው ማዕከላዊ ኮሚቴ መደበኛ ስብሰባ አቀረቡ። ዶክተር ተስፋዬ ከትግራይ መልስ በዚህ ስብሰባ ላይ ተገኝቷል። እንደ ሁሌው በጸጥታ ተውጦ ጥናቱን በጥሞና ያዳምጣል። ጌታቸው ገለጻውን ቀጠለ። የማዕከላዊ ኮሚቴው ጽህፈት ቤት አሲምባ ይሆናል። አዲስ አበባ ያለውን የፓርቲ ስራ የሚያስተባብር አንድ አገናኝ ኮሚቴ ይዋቀራል። ኮሚቴው የሚሰራቸው ተግባራት 9 ይሆናሉ። መረጃ፣ ገንዘብ፣ ምልመላ፣ ስምሪት እያለ ሁሉንም ዘረዘረ። ሲጨርስ ዘርኡ መድረኩን ለውይይት ክፍት አደረገው። እኔ ይቃወማል ብዬ የጠረጠርኩት ብርሃነ መስቀልን ነበር። ልቡ ወደ ህብረት ግንባር ካደላ ወዲህ አሲምባ የሚል ቃል መስማት እንደማይፈልግ አውቃለሁ። ክርክሩን ሳጠቃልለው የኢህአሰ ዘመን አክትሟል በሚል ወስጄዋለሁ። ተቃውሞ ግን የመጣው ካላሰብኩት አቅጣጫ ከዶክተር ተስፋዬ ነው። ቀድሞ እጁን ሲያወጣ ድጋፍ መስሎኝ ቅብጥብጥ ብዬ ነበር። የማዕከላዊ ኮሚቴ ወደ አሲምባ መውጣትና አዲስ አበባን በአገናኝ ኮሚቴ መምራት የበርሊኑ የኢሃፓ መስራች ጉባኤ ካጸደቀው ደንብ ጋር ይቃረናል። አንድም ደንቡ መቀየር አለበት፣ አሊያም እቅዱ መሰረዝ አለበት። ገነባሁት ያልኩት ቤት በአንዴ ፍርስርስ አለ። ክርክሩ ጨርሶ አላሳመነኝም። የማዕከላዊ ኮሚቴው ጽህፈት ቤት ቦታ መወሰን የኮሚቴው መብት እንጂ በጉባኤ የሚጸድቅ መሆን የለበትም ብዬ ተከራከርኩ። ነገሩ በተለይ ለፖለቲካ ቢሮና ለአንዳንድ የማዕከላዊ ኮሚቴ አባላት ድሮንም ከአንገት በላይ እንደነበረ ቁልጭ ብሎ ታየኝ። በአንዴ መንፈሳቸው ቅይር አለ። ወደፊት በሚደረግ የፓርቲው መለስተኛ ጉባኤ ይታይ ብለው ዘጉት። አሁን ሳስበው ዶክተር ተስፋዬ የሱፍ አበባን ኮቱ ኪሰክቶ ያየሁት ያን ቀን። ሁለተኛው ምክንያቴ ያው አጥቅቶ መከላከልን ተስፋዬ ልክ እንደ ሃይማኖት ሙጥኝ ብሎበት ማየቴ ነው። ይሄው ዛሬ ዘራነውን ያጨደን ነው። ያም ሆኖ እምነቱንና ጽናቱን አደንቅለታለሁ። ትዕዛዙንም ያለማመንታት የመቀበል ግዴታ አለብኝ። ቢታንያ እስክትዘገጃጅ ድረስ የተወሰነ ጊዜ አለኝ። የዘውትር ልምዴን ተከትዬ ወይዘሮ ማስተዋልን ሄጄ ስለ ጤንነታቸው ጠየቅኩ። በጣም ተሽሏቸዋል። 40 ጾምን በሙሉ ሱባኤ ለመግባት ወደ ደብረ ሊባኖስ የጉዞ ዝግጅት መጀመራቸውን አውቄያለሁ።
በዚህ ሁኔታ ሲሆን አይታየኝም እንጂ አድራሻቸው መጣው ነኝ። ምርቃቴን ተቀብዬ ወደ ምድር ቤት ሄድኩ። ሸዋዬና ደጀኔ አጠገብ ለአጠገብ ተቀምጠው ቁርስ እየበሉ አገኘኋቸው። ኢሳያስን ዘሩ አስጠርቶት መሄዱን ነገሩ። ከሁኔታቸው ስለ አንድ ብርቱ የድርጅት ጉዳይ ያወሩ እንደነበር ጠርጥሬያለሁ። ሸዋ ደጀኑ ምንድነው ችግር አለ እንዴ? ክልብልብ ያልኩባቸው መሰለኝ። አይ አላምር፣ ችግራችን ከችግርነት አልፎ ውድቀት ከሆነ ሰነባበት አይደል እንዴ? እሱስ ልክ ነህ። አሁን ደግሞ ምን መጣ ብዬ ከትንፋሽ በሳሱ ቃላት ተናገርኩ። ብርሃነ መስቀልና ጌታቸው ማሩን ከና አንጃቸው አባሎቻቸው ጋር በቁጥጥር ስር እንድናውል ታዘናል። ደጀኔ ይህን ተናግሮ አንገቱን አቀረቀረ። እርምጃው እንደማይቀርላቸው አውቃለሁ። ፖሊስ ቢሮ ወደዚህ ውሳኔ ደረሰበት አጣዳፊ ግፊት ምን እንደነበረም ሰምቻለሁ። በተለይ ብርሃነ መስቀል ጉድ ሰርቷቸዋል። በስርጭት ላይ የነበሩ ጦር መሳሪያዎችን ከመስመር አስወጥቶ እንዲሰወሩ አድርጓል። በጣም አሳሳቢ እርምጃ ነው የወሰደው። ይሁን እንጂ እንዲያዙ ሲወሰን ያነሳውትን የጥያቄ ጅረት አለ። የት ነው እስር ቤቱ? ፖሊሱስ ማን ነው? ስንት ቀን ነው የሚታሰሩት? የሚቀርቡበት ፍርድ ቤትስ የት ነው? አንታሰርም ብለው በራሳቸው ታጣቂዎች አጽፋ ቢሰጡስ ምንድነው የሚደረገው? ቀለባቸውንስ እንዴት ነው የሚቀርብላቸው? መልስ ይሰጠኛል ብዬ የምጠብቀው ሰው የለም። ሸዋዬ ይበሉበት ከነበረው የስንዴ ቅንጬ ለኔም ማቀረበችልኝ። በሻይ ያወራረድኩ በለው። የምንነጋገረው ሁሉ የውድቀትና የመርዶ ዜና ሲሆንብኝ በረሃ ጥፋ የሚል ግፊት መጣብኝ። በልቼ ጨርሼ ሳሙስ መልስላት የሸዋዬ ደውል ተቅጨለጨለ። ቀና ብለን ተያየን። ቢታንያ መሆኗን መነጋገር አላስፈለገ ነው። ቻው ብያቸው የተጣደፍኩ ወድጄ ሄድኩ። ገራዥ ገብቼ ፊያት 127ቷን መኪና ይዤ ቤቴን በር ላይ አሳፍሬያት በናሪያ መንገድ ተከትዬ ነዳው። ሰሙዬ አሁን ትንሽ ቀደም ብሎ ሙሴ ባልዲ ቁርስ ስጡኝ ያለ ቤት መጥቶ ነበር። ቢታንያ ፈገግ ብላ ጀመረችልኝ። እሺ አዲስ ነገር ይዞ መጥቷል? የመባረል ያክል ሰፍ ብዬ ጠየቅኳት። ልነግርህ አይደል? ምግብ ሰጥቼው እየበላ ወሬ ጀመረ። ቤቲ ሰመረ እውነት ባልሽ ነው ብሎ ጠየቀኝ። አዎ ስለው ሁለት ቆንጆች በአጋጣሚ የተገናኛችሁ አትመስሉ፣ ኮከብ ቆጣሪ ያስተዋወቃችሁ ነው የሚመስለኝ ብሎኝ ወዲያው ጥፍ ብሎ አደራችሁን እነዚህ አናርኪስቶች ነካክቷችሁ ትዳራችሁ እንዳይናጋ ብሎ መከረኝ። ኑረዲን ዳቦ ቤት ከወትሮ የተለየ መዓት ሰው ሰልፍ ይዟል። አገር የፈረሰ መስሎ ታየኝ። የአዲስ አበባ ገበያ የፖለቲካ ትኩሳቱን የሚለካ መሳሪያ ከሆነ ቆይቷል። እያደር በመበላሸት ላይ ነው። ደርግ የኢኮኖሚ ስራ አመራር ግንዛቤውና ብቃቱ ደካማ መሆኑን አፍ አውጥቶ ይናገራል። ወደ አውቶቡስ በናዳ ስንወጣ የድምጽ ማጉያ ጩኸት እና የቀበሌ ተመራጮች ንግግር ተቀበለ። ህዝቡ የኮሎኔል መንግስቱን መፈንቅለ መንግስት ደግፎ እንዲሰለፍ በመቀስቀስ ላይ ናቸው። አይኖቻችን የሚያርፉበት ነገር ሁሉ አስፈሪና ለጭንቅ የሚጋብዝ ነው። ግን ፍቅሬ ለክፉም ለደጉም ቀለበት ብናሰራ አይሻልም? ድንገት ካፌ ሹልክ አለ። ሰሙ አንተም ማርክሲዝም ሌኒኒዝምን ትተህ እንደማሚ ከትከት ብላ ስቃ። ማሚ ከፋሲካ ማግስት ልትደረል ጌሾና ቅቤ መግዛት ጀምራለች። እንደስ ይበላት ብዬ ዝም አልኳት። እንደገና ሳቀች። ማርክሲስት ኮንኮዲ ለመጀመሪያ ጊዜ ፈጣሪን አመሰገንኩ። በመሃል ሰይጣን አንድ ሳንካ ይዞብን እንዳይመጣብን በልቤ ጸለይኩ። ማርክሲዝም ስር የሰደደን እምነት መጋፈጥ መቻሉን ለመጀመሪያ ጊዜ ተጠራጠርኩ። ከልቤ ደስ አለኝ። ወደ አብዮት አደባባይ የሚጎርፈው ህዝብ ለጉድ ነው። ሾው ሜዳ ስንደርስ መንገዱ ተዘግቶብን ትንሽ ቆመ። የሰላሌና የአካባቢው ፈረሰኛ እንደሚቀር አይመስልም። ረድፍ ሰርቶ የጋለበ ሹግ መስሎ ቆም ሄድ እያለ ይተማል። ጭፈራውና ሆታው ይቀልጣል። ከቢታንያ ጋር መጀመሪያ ፍቅር ስንጀምር የጋለብነው ፈረስ በመካከሉ ሊኖር እንደሚችል አሰብኩ። ታላቁ የሰርጋችን ቀን ለኔ ያረፋድ ነው። እየቀለድኩ አይደለም። እንደሞኝ ያንንም ይህንንም ፈረሰኛ እያየው ፈለኩት። ቤቲ ሰሙዬ ብላ እስክጠራኝ ድረስ። ሰሙዬ በኦሮምኛ ምን እያሉ እንደሚጨፍሩ እየሰማቸው ነው።
ትከሻዬን ከነቀችኝ። ኧረ አልሰሟቸው ምን እያሉ ነው? ጆሮዬን በመስኮት በኩል ደቀንኩ። ያ ኬኛ ተፈሪ በንቲ ሞቱማ ኬኛ ያ ተፈሪ በንቲ። ከቤቴ ጋር ተያየን። መሳቅም ማልቀስም መጮህም መተከዝም አልቻልንም። የሰላሌ ገበሬዎች የጀነራል ተፈሪ በንቲን መገደል አላወቁም። በሳቸው የተጠራ ስብሰባ መስሏቸው ነው ግልበጥ ብለው የመጡት። ከልብ አሳዘኑ። የሀገሬ ፖለቲካ እንደዚህ ቀን ጥልት አድርጎኝ አስጠልቶኝ አያውቅም። አእምሮዬ ጥያቄዎችን አነሳ። ተፈሪ በንቲ መገደላቸውን ዜና እንዴት ይህ ሁሉ አልሰማም? ሬዲዮ ስለሌለው ሚዲያ ስለማይሰማ ወይስ የቋንቋ ልዩነት ችግር ፈጥሮባቸው? ለሰልፉ ያንቀሳቀሷቸው የአካባቢው ደርግና መኢሶን ባለስልጣናት እንዴት አልነገሯቸውም? የገበሬ ቅንነት እንዲህ ነው። መንግስትን ጨዋና ሩህሩህ አድርጎ ይመለከታል። ድርጅቴ ኢህአፓ በራሱ ስህተት ከኢትዮጵያ ገበሬ ያጣው ሙቀትና ጉልበት ይሄ ነው። ድርጅቴ ችላ ያለው የብሔር ጥያቄም ይሄንን ያክል ብርታት አለው። ግን ለማን ይነግሩታል? መከንከን ብቻ። መንገዱ ሲከፈት ወደ ክሊኒኩ ነዳው። ክሊኒኩ ተከፍቶ ስራ ጀምሯል። ቢታንያ ወርዳ ሄዳ ገባች። 1 ሰዓት ያክል ልትቆይ እንደምችል ነግራኛለች። መኪና ውስጥ ቁጭ እንዳልኩ ጠብቃት ጀመር። ሟቹ ተፈሪ በንቲና የሰላሌ ገበሬዎች ተመልሰው ወደ አይምሮ መጡብኝ። እነዚህ የዋህ ገበሬዎች በዚህ ወኔ አብዮት አደባባይ ደረሱ። ቦታቸውን ይዘው ወደ ሰገነቱ ይመለከታሉ። ያኔ ጀነራል ተፈሪ በንቲ ወንበር ላይ መንግስቱ ኃይለማርያም ተቀምጦበታል። ምን ይሉ ይሆን? ከዚያ መንግስቱ ተነስቶ ጀነራሉን ያወገዘ ሲደነፋባቸው ምን ይመስላቸው ይሆን? ከሞቱ አሟሟቱ የደርግና መኢሶን አይን ያወጣ የክህደት ክደት። በመገረም አንዱን አንስቼ ሌላውን ስጥል ቢታንያ ተመልሳ መጣች። ፊቷ እንደ ጀንበር ፍክት ብሏል። በአይኗ ጠርዞች የጎድን ስታይን ደግሞ ፈገግታ ልብስ አደረጋት። በሩን ዘግታ እንደተቀመጠች በእጇ የያዘችውን ቢጫ ካርድ ወረቀት ሰጠችኝ። በእንግሊዝኛ ቋንቋ የተዘጋጀ የቅድመ ምርመራ ውጤት ቅጽ ነው። ክፍት ቦታዎች ላይ ከሙሉ ስሟ ጀምሮ በስክሪፕት የተሞሉ ነገሮችን እያነበብኩ ወረድኩ። ኬዝ የሚለው ጋር ደረስኩ። የነፍሰ ጡርነት ጤና ምርመራ። ልቤ ስንጥቅ ብላ መልሳ ግጥም አለች። የወላጅ አባት ሙሉ ስም ሰመረ ማንደፍሮ፣ የጽንሱ ዕድሜ 46 ቀናት፣ የጤንነት ሁኔታ ሙሉ ጤነኛ፣ የጾታ መልካች ገና ምልክት አልሰጠም። ስሜቴ ልውጥወጥ ብሎብኝ አንገቷን ይዤ ሳምኳት። የምለውን ነገር አጥቼ አንደበቴ ኩለፍደፍ አለብኝ። ሁዲዬ ስም አውጣ፣ በጣም ቆንጆስ። በጉጉት ትደፋለች። ትንሽ አስቤ ወደሷ ዞር አልኩ። ልጃችን ወንድ ከሆነ አሲምባ፣ ሴት ከሆነች ደግሞ እርምት እንላቸዋለን። ወይኔ ሰሙዬ፣ አሁን እንደተመለስን ዳቦ እንቆርሳለን። ማሚ ትሙት። የእርምት ወይም የአሲምባ አባት በረዥሙ ተነፈስኩ። እንግዲህ ውድ ቻናላችን ቤተሰቦች ክፍል 28 ይህን መስሎ ተጠናቋል። ቢታንያ እርጉዝ ነች። አየሩ ሁሉ ስጋትን አዝሏል። ሰመረ በደስታና በጭንቀት መሃል ነው። ቀጥሎስ ምን ይፈጠር ይሆን? በተከታይ ክፍል አብረን የምናየው ይሆናል። አብራችሁን ስለቆያችሁ ከልብ እናመሰግናለን። ሼር፣ ላይክ፣ ሰብስክራይብ ማድረግዎትን አይርሱ። ዘውድ ቲዩብ